ከ5 ወደ 14 ከ14 ወደ 24 በመሄድ ቁጥራችንን እያሰፋን የተጀመረ ነገር ይቀጥላል። ያልተጀመረ ነገር አልተጀመረም። ቴክ የብዙ ሰዎች ፍላጎት የብዙ ሰዎች ውስጣቸው የነበረ ነው። we deliver solution, we deliver infrastructure። ካምፓኒ ላይ ወደ 12 ፕሮዳክትስ አሉ። የራሱን አክሲዮን ማህበር እንደመሆኑ መጠን የራሱን ሼር ማኔጅመንት ሲስተም ለመጀመሪያ ተጠቃሚ ወደፊት የዶላር ምንዛሬውን የሚያስቀር ትልቅ ሲስተም ነው ብዬ ነው የማስበው። ከኮር ባንኪንግ የሚተካ ክሊያንቱ መጨረሻ ላይ የሚደርሰው በደንበኛቸው የሆነ ጥንቅቅ ያለ ፕሮዳክት ነው ማለት ብዙ ሪሶርስ የያዘ ቴክኖሎጂ ላይ ኢምፓክት ሊያመጣ የሚችል በእኔ ግምት እንደ ኢቴክ አይነት ተቋም ኢትዮጵያውያን አብረው መብላት እንጂ አብረው መስራት አይችሉም የሚለውን አባባል ገርስ አንደኛ ኢቲካል መሆን አለበት። ንግድን ኢቲካል በሆነ መልኩ የሚሰራ ተቋም ሁሉንም አመታት በእልህ ነው ቆየው ማለት ይቻላል። አደራ ለእንትን መስራት ሁለተኛና ትልቁ ደግሞ የተቋቋመበት ዓላማ ተሳክቶ ሳናይ መሞት የለብንም። መሰረትና የግራውንድ ወርክ ጨርሰናል። ልጅ ወልዶ የማሳደግ አይነት ነው ያ ፊልም አደረገ ላይ መስራት ያለብን ሁሉ ጨርሰን አሁን ከዚህ በኋላ ወደ ላይ በፍጥነት የምንሄድበት ጊዜ ነው። ኢቴክ አክሲዮን ማህበር ተመሰረተ። ጉዞውን፣ እቅዱን፣ ሂደቱን አሰፈረ። እንቅስቃሴዎችን ማድረግ ጀመረ። ለግለሰብ፣ ለማህበረሰብ፣ ለሀገር ምርትንና አገልግሎቶችን አበረከተ። ስኬቶችን ተቀናጀ። በመሰናክሎች ተፈተነ። ለችግሮቹ መፍትሄ ሰጠ። ራሱን ገመገመ። ትውልድን ቀረጸ። የራሱን ባህል ልማዱ አደረገ። እውቅናን አገኘ። ህልሙን በደማቁ ጻፈ። ለ5 ዓመታት ያህል